ሰላም ጤና ይስጥልኝ ተመልካቾቼ፣ የኢትዮላል ቤተሰቦች እንደምን ሰነበታችሁ? ምሳዬ ነኝ። ዛሬም በሌላ ስራ መጥቻለሁ። ዛሬ ደግሞ እዚህ ላይ እንደምታዩን ቆንጆ ቦታ ላይ ከቤተሰቦች ጋር እየተዝናናን ነው። ያምራል ቦታው እንደምታዩት ነው። እንግዲህ በዚህ ሙቀት እንደዚህ የተለያዩ ቦታዎች ላይ እየተንቀሳቀስን እያሳለፍን ነው። ከነዚህም አንዱን ላሳያችሁ ብዬ መጥቻለሁ። ለዚህ ቦታ የሚሆነን ቆንጆ የጾም ፍርፍር ፈርፍር ያለው ቆንጆ ነው። በጣም ይጥማል። አሰራሩም ቀላል ነው። ይሄን ይመስላል ፍርፍሩ። እንደምታዩት የጾም ነው። ነገር ግን በጣም የሚያምር ፍርፍር፣ የሚጥም ፍርፍር ነው የሰራሁት። እንዴት እንዳዘጋጀው ታሳያችኋለሁ። በቅድሚያ ዛሬ ገና ወደ ቻናሌ የመጣችሁ ካላችሁ አዲስ ቤተሰቦች ሰብስክራይብ እያደረጋችሁ ቻናሌን የኢትዮላል ቤተሰብ ሁኑ። አዳዲስ ስራዎች ስሰራ እንዲደርሳችሁ የደወል ምልክቷን በመጫን ኦል የሚለውን በመምረጥ ቤተሰብ ሁኑ። ወደ ቻናል ተቀላቀሉ። ነባር ወዳጆችን ለአብሮ ቆይታችሁ ከልብ አመሰግናለሁ። ወደ ስራችን እንሄዳለን። እዚህ ላይ ለፍርፍሩ የሚያስፈልጉኝን ግብአቶችን አቅርቤያለሁ። ቀይ ሽንኩርት፣ ቲማቲም፣ ካሮት የተፈጨ ወይም በካሮት መፈቅፈቂያ የተፈቀፈቀ ድንች ነው። ይሄ ትንንሾቹ ድንች ናቸው። አነስ አነስ ያሉ ናቸው በጣም። እነሱን ነው የተጠቀምኩት። ሌሎችን እዚህ ያላቀረብኳቸውን እየጨመርኩ እያንዳንዱን አሳያችኋለሁ፣ ነግራችኋለሁ። ይሄው ድንቾቹ እነዚህ ናቸው። እነዚህን ድስት ላይ አደርግና አጥቤ ቀቅለዋለሁ ማለት ነው። ቀቅዬ ነው የምጠቀመው። ሂደቱን ያው አብረን እናየዋለን። ይሄን ከጣርኩ በኋላ ሽንኩርቴን እዚህ ላይ ቁሌቴን እያቁላላው ድንቹ እስከዛው ምድጃ ላይ ይበስላል ማለት ነው። ሽንኩርቴን መጥበሻ ላይ አድርጌ አቁላላለሁ። የበሰለ ነው። ትንሽ የማቁላያ ዘይት አደርግበታለሁ። ምክንያቱም ያው ብዙ ጊዜ እንደምላችሁ በጾም ጊዜ የምጠቀመው ቅቤ ለምን የሚል ዘይት አለኝ። በቅቤ ማንጠሪያ ቅመሞች የተነጠረ እሱን ነው የምጠቀመው። ይሄ ቲማቲም ነው፣ ፍሬሽ ቲማቲም ደቀቅ ብሎ የተከተፈ ነው። እሱን እየጨመርኩ ነው። ሽንኩርቱ ተቁላልቷል። በዚህ ትንሽ ዘይት አድርጌ አብስየዋለሁ። አሁን ቲማቲሜን ጨምሬ ቆንጆ የጾም ፍርፍር ነው። የጾም ፍርፍር አይመስልም። በቅቤ በቋንጣ የተሰራ ነው የሚመስለው። ጣዕሙ ቆንጆ ነው። ያው ካሮት ነው ይሄ። ካሮት ድቅቅ ብሎ የተፈቀፈቀ ነው። መፈቅፈቅ ወይም መፍጨትም ትችላላችሁ። ይሄንም አብሬ ያበስለዋለሁ። አንድ ላይ እንዲበስሉ ስለፈለኩ ነው ሁለቱንም የጨመርኩ። ሽንኩርቱ ከተቁላላ በኋላ ካሮቱንና ቲማቲሙን አድርጌዋለሁ። እነዚህም በደንብ ብስል እስከሚሉልኝ ድረስ አበስላቸዋለሁ ማለት ነው። ከድን እያደረግን ያው ሲበስል ያስታውቀናል። እስከሚበስል ድረስ ማብሰል ነው። ይሄው እንደምታዩት እየበሰለ ነው አሁን። ያው ከዚህ በኋላ ይሄኛው ከበሰለልኝ በኋላ እያንዳንዱን የምጨምረውን እየጨመርኩ አሳያችኋለሁ። በደንብ ግን መብሰል አለበት ካሮቱ። በተለይ ይሄ ነጭ ሽንኩርት ነው ድቅቅ ብሎ የተፈጨ ነጭ ሽንኩርትን የጨመርኩበት። ይሄንም እንደዚህ ካደረኩ በኋላ ሌሎቹን እያንዳንዱ ጨምራለሁ። ድንቻችንም ይሄው እዚህ እየበሰለ ነው፣ እየተቀቀለ ነው። እንደምታዩቸው ትንንሽ ድንቾች ናቸው። ያው በስሎ ልጠዋለሁ ማለት ነው። ይሄኛው ካሮቱና ቲማቲሙ በደንብ በስሏል። እንደምታዩት ምንም የውሃ ነገር የለውም። በደንብ ጥብስ እስከሚል ድረስ አበስለዋለሁ። ከዚህ በኋላ በርበሬ ጨምራለሁ። በርበሬውንም አብሬ ሽት አደርገዋለሁ። በርበሬ ያው እንደ ፍላጎታችን ነው፣ እያየን መጨመር እንችላለን። እኔ ብዙ ጊዜ በርበሬ ሞቅ ማድረግ እወዳለሁ እና ይችን እንደ ሁኔታው ጨምርበታለሁ። ይኸው ጨምር አድርጌበታለሁ። የሚበቃኝን ያክል አድርጌያለሁ። ይሄን በዛው በቲማቲሙና በካሮቱ ጋር ነው፣ ምንም ውሃ አላደረኩበትም። ከዚህ በኋላ ይሄን የተነጠረውን ዘይት አደርገዋለሁ። ያው ያላቁላለሁበት ቅመሙ እንዳይጠፋ ስለፈለኩ ነው። የወይራ ኦሊቭ ኦይል ነው፣ የወይራ ዘይት በቅመም ስለተነጠረ ነው እንደዚህ በበርበሬው ላይ የጨመርኩት። ሌሎቹ ሲበስሉ አብሮ እንዳይበስልና እንዳይጠፋብኝ ስለፈለኩ ነው የቅመምነቱ ጸባይ። ቁሌቱን አሁን በዚህ መልኩ በደንብ እያበሰልኩ የምጨማምራቸውን ነገሮች እያንዳንዱን እየጨመርኩ እንቆያለን ማለት ነው። በደንብ ያው እንዳያቃጥለን፣ ቅባት እንዳይበዛብን፣ እንዳያቃጥለን በደንብ ሽት አድርገን እናበስለዋለን። ይሄው እንደምታዩት ወደ መጠቅለል እየሄደ ነው። ውሃ እስካሁን አላደረኩበትም። አሁን ግን እንደዚህ ከበሰለልኝ በኋላ አደርግበታለሁ። ምክንያቱም ይሄኛው
የስጋ መጥበሻ ቅጠል የተፈጨ ነው ቅመም ነው የተጠቀምኩት። እሱም ብቻ ነው፣ ሌላ ምንም ነገር አልጨመርኩም። እንደነገርኳችሁ ነጭ ሽንኩርት አለው። የቅቤው ማንጠሪያ የተነጠረ ነው ዘይቱ። ይሄ ውሃ ነው፣ ውሃ ትንሽ ጨምሬበታለሁ። እነሱ ስላሉ የሮዝመሪ ቅጠል የተፈጨ ደርቆ የተፈጨ የሮዝመሪ ቅጠል ነው ያደረኩበት። ይሄው እንደምታዩት ትንሽ ውሃ ካደረኩበት በኋላ ይሄን ይመስላል ቁሌቱ። ያምራል፣ በጣም ቆንጆ ነው። ያው በመሃል ብቅ እያደረኩ ነው ማሳያችሁ። ጊዜ ወስደን ስናበስለው ቆንጆ ቁሌት እንደዚህ ልድልድ ያለ ቆንጆ ይሆንልናል ማለት ነው። ጣዕሙም ቆንጆ ነው የሚሆነው። በርበሬው፣ ካሮቱና ቲማቲሙ ጥሩ ጣዕም ይሰጠዋል። ይሄው እንደምታዩት ያምራል። በዚህ መልኩ እንደዚህ እያማሰርኩ እንግዲህ ድንቹ ደርሷል። ልጭ አምጥቼዋለሁ። እንደምታያቸው ድንቹን ቁሌቱ ላይ አደርገዋለሁ። እንደዚህ ልክ በሹካ ወጋ አደርገዋለሁ ወደ ውስጥ እንዲገባልኝ። ቁሌቱ ትንንሽ ናቸው እንደምታያቸው። እንዲሁም ቢገቡ ብዙ ችግር የለውም። ወደ ውስጡ እንዲገባ ነው በሹካ ወጋ ያደረኩት። ሰነጣጥቀን ብናስገባው ምንም አይደለም፣ ግን እንደዚሁም አድርገን ከቁሌቱ ጋር በደንብ ሽት ካደረግነው ስንመገበው ራሱ ቆንጆ ጣዕም ነው ያለው። እኔ ጊዜ ሰጥቼ ትንሽ አሽቸዋለሁ። አሁን ውሃ እያደረኩበት ነው። ይበቃዋል። ከዚህ በኋላ ስለሚበቃው ውሃ አድርጌያለሁ። ይሄን በደንብ እስከሚፈላልኝ ድረስ ትክትክ ብሎ እስከሚፈላ ድረስ አቆየዋለሁ። ድንቹ እንደምታዩት ተዋህዶታል፣ ከቁሌቱ ጋር በደንብ ተዋህዷል። ይሄው እንግዲህ እንደምታዩት አሁን ወደ መጨረሻው እየሄደ ነው። እየጨረስኩ ነው። በደንብ እስከሚንተከተክ አቆይቼዋለሁ። ተንተክትኳል። የሚስተካከለውን ከዚህ በኋላ ጨው ነው የሚቀረኝ። ጨው አስተካክላለሁ። ጨው ያው እንደ ተመጋቢው ነው የምንፈልገውን ያክል ጨው። እኔ ትንሽ ናት ማንኪያዬ፣ 2 ማንኪያ አድርጌበታለሁ። ነገር ግን እየቀመስኩ አስተካክለዋለሁ እንደ ፍላጎታችን ማለት ነው። ከዚህ በኋላ ይበቃዋል። እንግዲህ እንጀራችንን እንፈረፍራለን ማለት ነው። እንደምታዩት በደንብ ተንተክትኳል። ቆንጆ ሆኖ በስሏል። ይበቃዋል። አሁን ያቀረብኩትን እንጀራ እንደዚህ ቆራርጬ አቅርቤዋለሁ። ይሄን ወደ ውስጥ አስገባለሁ ማለት ነው። እሳቱን አጥፍቼዋለሁ። ከምድጃው ላይ አወርደዋለሁ። ምክንያቱም እዛው ላይ ከቆየ እንጀራችን ጥሩ ላይ ሆንልን ይችላል። ቡክት እንዳይልብን ፍርፍራችን እናወርደዋለን። ያው የኔ ምድጃ ልክ እንዳጠፋሁት ቶሎ ነው የሚቀዘቅዘው፣ ብዙ እንደጋላ አይቆይም። ነገር ግን አወርደዋለሁ። እንደዚህ አውርጄ ታች ላይ ብንፈረፍረው ይመረጣል። ይህን በዚህ መልኩ ገልበጥ እያደረግን ያልደረሰው ቦታ ቁሌቱ እንዲደርሰው እናደርጋለን። ከዚህ በኋላ ጨረስን ማለት ነው። እቃ ላይ አድርጌ አቀራርቤ ወደምንሄደው ቦታ አብረን እንሄዳለን ማለት ነው። ይኸው እንደዚህ አዘጋጅቼዋለሁ። ያምራል። በጣም ቆንጆ ነው። እንግዲህ ለአይንም ያምራል። ድንቾቹ እንደምታዩቸው ቆንጆ ናቸው። ቆንጆ ሆነው ያምራሉ። እንግዲህ እየሄድን ነው። በዚህ ሙቀት ወጣ እያል ጊዜ ለማሳለፍ ለልጆችም ለኛም እንዲሁ ጊዜ ሲገኝ ጥሩ ነው። የተለያዩ ቦታዎች ላይ እንደዚህ እየሄድን እንደምታዩት ይሄ ቦታው ደግሞ በጣም ያምራል። ወክ ለማድረጊያ ቆንጆ ነው። ለልጆች መጫወቻ እንደዚህ መኪና ብዙ የሚበዛበት ስላልሆነ እንደዚህ አይነት ቦታ እየመረጥን በየአካባቢያችን በምንኖርበት አካባቢ ጊዜያችንን ማሳለፍ እንችላለን ማለት ነው። ይኸው ደርሰናል። እንግዲህ እዛ ደግሞ አቀራርበን ሻይ ይዘናል። አብረን እንቀማምስና እንለያያለን። ይሄው እንግዲህ እየሄድኩ ነው። እንደዚህ አቀራርበነዋል። እንደምታዩት ሻያችንም አለ። ልጆችም እናቴም ሁላችንም ተሰባስበናል። ዳቦም አለን። ቦታው እንደምታዩት በጣም ያምራል። የሚያምር ቦታ ነው። መኪናም የለውም፣ አይበዛበትም። አረንጓዴ ነገር እኔ ደግሞ እወዳለሁ። እንደዚህ ተፈጥሮን በጣም ነው የማደንቀውና እንግዲህ ሁላችሁም በምትኖሩበት አካባቢ ያዝናንናል የምትሉት ቦታ
እንደዚህ እየሄዳችሁ ከልጆች ጋር ለልጆችም ጊዜ መስጠት ለራሳችንም ጊዜ መስጠት ጥሩ ነው። ደስ ይላል። እንደዚህ ደርሰን ወጣ ብለን ስንመለስ ጥሩ ነው። እኔ ደስ ስለሚለኝ እንግዲህ ለኔ የሚሰማኝ ልንገራችሁ ብዬ ነው። ይኸው እየበላን ነው። አርሂው ብለናል። እንብላ። ቆንጆ ፍርፍር ነው። ይጥማል በጣም ወደነው ነው የተመገብነው። ሞክሩት፣ ተወዱታላችሁ። ምንም ብዙ የሚከብድም አይደለም፣ ጊዜም የሚጨርስም አይደለም። ካሮቱም ጥሩ ነው፣ ጤናማ ነው። ቲማቲሙም ፍሬሽ ቲማቲም ነው የተጠቀምኩት። ያ የተጠቀምኳቸው ሌላ ቅመማ ቅመም ብዙም አላስገባውበትም። ጤናማ ነው። የዛሬው እንግዲህ ይሄን ይመስላል። ሻይም ልንጠጣ ነው። ሻይ ዛሬ በናና ነው የጠጣሁት እኔ። ስለ ናና ጥቅም ጎበዝ እህታችን ሚልካና ቲዩብ የሚል የዩቲዩብ ቻናል ያላት እሷ በደንብ ገልጸዋለች ናና ምን ያክል ጥቅም እንዳለው። እሷን ቻናል ገብታችሁ እዩት፣ ሊንኳን አስቀምጥላችኋለሁ። የናናን ጥቅም በሰፊው ገልጻልናለች። እሷ ላይ እዩት። የዛሬው ስራ ይሄን ይመስላል። ስራዬን ከወደዳችሁት ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሰብስክራይብ ያላደረጋችሁ ለነባር ወዳጆቼ ለድጋፋችሁ አብራችሁኝ ስላላችሁ ከልብ አመሰግናለሁ። አሁንም ይሄን ስራ ከወደዳችሁት ላይክ ማድረግ አትርሱ። በሌላ ስራ እስከምንገናኝ ሀገራችን ኢትዮጵያን ሰላም ያድርግልን፣ ህዝባችን ይጠብቅልን፣ እኛንም በያለንበት የእግዚአብሔር ጥበቃ ይለየን፣ መልካሙን ነገር ያሰማን። በሌላ ስራ እንገናኛለን። እናንተም እንግዲህ ጊዜያችሁ እንደዚህ ተጠቀሙ እንደኛ። ሰላም ሁኑልኝ። መልካም ጊዜ ባይ